አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁኝ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ ውዶቼ። ዛሬ ደግሞ በላሊት እንዴት እንደምሰራ አብረን ያለን ማለት ነው። ይሄ ማለት ነው በላሊት ቆይ እንደውም ካርቶን ላሳያችሁ፣ ለማታውቁት እስኪ በካርቶን ላሳያችሁ። ይሄ ማለት ነው ለማታውቁት ነው፣ ያው የምታውቁት ታውቁታላችሁ። እና ይሄንን አብረን እንስራ ቁርስ። እዚህ ጋር ዘይት አለ፣ እዚህ ጋር ስኳር አለ፣ ይሄና ዘይቱን ጥጃው እየጋለ ነው። እዚህ ጋር ደግሞ ይፈላዋል። ዘይቱ ጋር ዘይቱ ሲግል ነው የምንጨምረው። እንደዚህ በዚህ መልኩ ዘይቱን ያገረባበት እንዳያር ያባን ስለምቀርስ ነው። በዘይቱ ቆለዋለሁ ማለት ነው። በዚህ መልኩ ብራውን እስከሚሆን ድረስ እያጠባበቅን በዚህ መልኩ እንደዚህ ቆላና የፈላ ውሃውን እዚህ ላይ ነው የምጨምረው። ከዚህ በላይ ካረሩ ደግሞ ከለሩ ያስጠላል። ከተቆረ ጣዕሙ ራሱ ጥሩ አይደለም። አሁን እዚህ ላይ የፈላ ውሃውን እንጨምራለን። ሁሉም እንደ ቤቱ አሰራር ይለያያል፣ ግን አንዳንድ ስለምንሰራ እንግዲህ እዚህ ላይ ስኳር ጨምራለሁ። እንደየመጠኑ እንደየቤቱ አሰራር ይለያያል። እንደዚህ ነው የምሰራው። በላሊት በነገራችን ላይ 3 አይነት ይመስለኛል። 3 አይነት ነው። አንደኛው ቶሎ በሳይ ነው፣ አንደኛው ቶሎ አይበስልም። የአንዱ ደግሞ በነጭ የሚሰራው ነው፣ ስኳርና ሄል ምናምን ተጨምሮ እና ይሄንን እኔ በእንደዚህ አይነት ምት ነው የምሰራው። በነገራችን ላይ እንትን ይጨመራል፣ ሄልና ዛፈራን ይጨመራል። ግን እኛ ቤት አልጨምርም። ለምን? ህፃናትም ስለሆኑ አይበሉትም ስለተጨመረ። ይሄ ማለት የተፈጨ ሄል ማለት ነው። ይሄ ነው የተፈጨ ሄል፣ ግን አይበሉም። ስለማይበሉ አልጨምርም ሄልና ዛፈራን። ጋዙን እንቀንሰውና ቀስ ብለን እዚህ ጋር ደግሞ እንቁላል እንትን ብያለሁ። 2 እንቁላል በቃል ማለት የሚበላው ስለሆነ 2 እንቁላል አዘጋጅቻለሁ። ከበላሊት ጋር ስለሆነ የሚበላው ምንም ነገር እዚህ ጋር እንጨምርም። ይሄን እንቁላል መተን እዚህ ጋር መጥበሻ አዘጋጅቻለሁ። ሰርታ ከላይ ነው ገርስ ማለት ነው። ከላይ ስለምናደርገው ምንም አይነት ነገር አንጨምርም። ለፈው ለምን አንጨምርም።
ምክንያቱም ጣፋጭ ስለሆነ ማለት ነው። እንትኑ በላሊቱ ጋር ስለሚበላ የአንድ እጅ ስራ ትንሽ ያስቸግራል። በአንድ እጅ የቀረጹ በአንድ እጅ መስራት ትንሽ ይከብዳል እና መብሰልና ለመብሰሎች እናደርግና እናድረግ ካለበሰለ ትንሽ የፈላ ውሃ እንድናደርግበት እንችላለን። ይበቃዋል። እንደዚህ ወጭ ያየት ነው። ከዚህ በላይ ተካለ ፍርስ ካለ ያስጠላል። ይሄን ጭንቅልቅ ነገር ስለሚል ያስጠላል። ይበቃዋል። ከዚህ በላይ አስፈቅዱ። ጋዙን አጥፍተን በራሱ እንፋሎት በስል ተከፋው ማለት ነው። ቀሪ እና አሁን ደግሞ እንቁላሉን ይስራ። እንቁላሉን እንትን ማረገው ዘይት ነው ማረገው። እንቁላሉ ሲሰራ ግን ችግር የለውም። እኛም ዘይት ማድረግ ይቻላል። እሱን አርግ ስለምትበስል ነው ይሄንን ነው የምጠቀመው። ነው ሳይበዛ ይህንን መስራት የሚጠፋው የለም። በነገራችን ላይ ግን ያው ለአዲሶች ይጠቅማል ማለት ነው። በቀበስ መልኩ ተሰራ ማለት ነው። ቁርስኛ ቤት ጨርሰናል። በዚህ መልኩ እንቁላሉ ከላይ ነው እንደዚህ የምናደርገው። ያው የተለያየ አሰራር ሊኖር ይችላል። እኛ ቤት እንደዚህ የምንሰራው እንግዲህ ያው ቀለል አድርገን ሳናካፍል ማለት ነው። ሌላ ብዙ ልጆች ምናምን ስለማይበሉ ይሄን ዛፈራውን ምናምን ሄልም ስለማይበሉ እንደዚህ ነው መልኩ ነው የምንሰራው። ሁሉም እንደየቤቱ እንደየሙያው አሰራር ይለያያል። በላሊት እኛ ቤት እንደዚህ ነው የምንሰራው። አሪፍ ቁርስ ነው። ሰርታችሁ ሞክሩት እና ውድ ቤተሰቦቼ ስለምታበረታቱኝ አመሰግናለሁኝ። አብሮነታችሁ ኃይሌኝ። አስተያየት ካለ በኮሜንት አስቀምጡልኝ። የምሰራላችሁ ወይ ደግሞ የማስተካከለው ነገር ካለ ኮሜንት ላይ አስቀምጡልኝ። ያለው ኮሜንት ስለምታበረታቱኝ በጣም አመሰግናለሁ። መልካም ቀን ይሁንላችሁ። መልካም ጊዜ ይሁንላችሁ። ባይ